ለመቶ ቀናት በ1994 ዓ.ም የአህጉር አፍሪካ ሀገር የሆነችው ሩዋንዳ እጅግ አሰቃቂና ዘግናኝ የሆነ የጅምላ ግድያን አስተናግዳለች። ጥፋት በምድሪቱ ሲሰፍን ጎረቤት በጎረቤቱ ላይ ተነሳ። ከዚህም የተነሳ የሀገሪቱ ከአንድ አስረኛው በላይ ነዋሪ በሞት ተቀጠፈ። የዚህ ግጭት ዘር የተዘራው ምዕተ ዓመታትን አስቀድሞ ነው። በቅድሚያ ጀርመኖች ኋላም ቤልጂያማውያን ቅኝ ገዢዎች ወደ ሀገሪቱ የገቡ ጊዜ ነው። በወቅቱ ሩዋንዳ በዘውዳዊ ስርዓት የምትመራ ሲሆን የቱትሲ ጎሳ መንበረ ስልጣኑን ያዘው ነው። ቱትሲ በሀገሪቱ ከሚኖሩ ሶስቱ ጎሳዎች አንዱ ነው። ትዋ የተሰኘው በቁጥር አናሳ ጎሳ ሲሆን ቱትሲም ቁጥሩ የትዋን ይብለጥ እንጂ የሁቱን ጎሳ ያህል የሚሆን አልነበረም። አብላጫው ሁቱና ቱትሲ በሰላማዊ ኑሮ እየኖሩ ሳሉ ነበር ቅኝ ገዢዎቹ የመከፋፈል ትርክትን የነዙባቸው። ቤልጂያማውያኑ የጣሉት አስገዳጅ ጎሳ ተኮር የሆነው የመታወቂያ ስርዓት እንዲሁም የፈጠሩት ቱትሲ የበላይ ገዢ ደግሞ ሁቱ ጭሰኛ ገበሬ ነው የሚለው ትርክት ተዳምሮ በጊዜያት ሂደት ፕሮፓጋንዳው አደገና ፖለቲካዊ ጥላቻን ወለደ። በ1959 የቅኝ ገዢዎቹ ኃይል ሀገሪቱን ለቆ ሲወጣ የቆየ ቁጣ ፈንድቶ የሁቱ አብዮትን ወለደ። በዚህም አብዛኛው የቱትሲ መሪዎች ሀገሪቱን ለቀው እንዲወጡ አስገደደ። በቀጣዮቹ 10 ዓመታት ሩዋንዳ ራሷን የቻለች ሉዓላዊት ሀገር በመሆን በሁቱ አስተዳደር ስር ወደቀች። አዲሱ አገዛዝ የተለየ ሙግትን ይዞ መጣ። የሁቱ አብላጫ መሆን የተለየ ስፍራና ፖለቲካዊ ስልጣን እንዲገባቸው የሚያደርግ ስለመሆኑ በጎሳ ብዛት መስፈርትነት አመራርን በመሾምና አስቀድመው ከሀገሪቱ በስደት የወጡ ቱትሲዎችን እንዳይመለሱ በመከልከል ከፖለቲካው የቱትሲን ጎሳ የሁቱ መሪዎች አገለሏቸው። የሁቱ ጎሳ አክራሪያን አንዳች ፕሮፓጋንዳን አሰራጩ። ይህም የቱትሲ ጎሳ ለሀገሪቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ ተወቃሽ የሚያደርግ ነበር። በስደት ኑሯቸው ደስተኛ ያልሆኑት አነስተኛ ቁጥር ያላቸው የቱትሲ አማጽያን ቡድን በ1990 ሩዋንዳን ወረሯት። ይህም የአሰቃቂው የእርስ በርስ ጦርነት ጅማሮ ነው። ይህ ግጭት 3 ዓመታትን የቆየ ሲሆን በመጨረሻም በሰላም ስምምነት ተቋጭቷል። ከጦርነቱ ኋላ በተፈጠረው አለመረጋጋት ውስጥ ብዙሃኑ ዋስትና አልነበራቸው። አንዳንዶች ከሁለቱም ጎሳ የሆኑ በወዳጅነት ተጎራብተው ሲቀጥሉ፣ ይህ እንዲህ እንዳለ የሰላም ውሉ የሁለቱን ጎሳ ፖለቲካዊ ክፍፍል እጅግ አሰፋው። እንዲሁም በ1994 የሁቱ ጎሳ ተወላጅ የሆነውን የሩዋንዳውን ፕሬዝዳንት የያዘው አውሮፕላን ተመቶ ሲወድቅ ግጭቱ እንደ አዲስ አገረሸ። በዚህን ጊዜ የሁቱ ባለስልጣናት በስልጣን ላይ ለመቆየት የሚያበቃ ምላሽን አሰናዱ። በተዘጋጀው ምላሽ መሰረት ብዙዎችን ለየት ያደረገ ኢላማ ለሁቱ ሚሊሻዎች ከገንዘብ ድጋፍ ጋር በመንግስት ቀረበላቸው። እነኚህ ሚሊሻዎች መንገዶችን ሞሉ፣ ታላቅ የሆነ የወንጀል ስህተትን ፈጸሙ። ብዙዎች ላይ አካላዊና ወሲባዊ ጥቃትን በቱትሲ ፖለቲካዊ ጠላቶቻቸውና ንጹሃን ዜጎች ላይ ፈጸሙ። ግጭቱ በዘለቀባቸው ወራት ከ1 ሚሊዮን በላይ የሁቱ ሲቪሎች በግዴታ እንዲሁም በግል የጥላቻ አጀንዳ ማጥቃቱን በመቀላቀል ተያያዙ። የቱትሲ ተጠቂዎችም ከለላም በመሻት ወደ አብያተ ክርስቲያናትና ትምህርት ቤቶች የዓለም አቀፍ ተቋማትን ጥበቃ ተስፋ በማድረግ ቢጠለሉ አንዳች የውጭ ኃይል ለእርዳታ እጁን አልዘረጋም። ከእርስ በርሱ ግጭቱ በኋላ ለሰላም ስምምነቱ ከስፍራው የነበሩ የተባበሩት መንግስታት ድርጅት ወታደሮችም ቢሆኑ የቱትሲን ሲቪሎች ሙሉ በሙሉ እንዲተዋቸው ታዘው ነበር። የተባበሩት መንግስታት ድርጅት አመራርም በሀገሪቱ የጅምላ ጭፍጨፋ እየተካሄደ ስለመሆኑ እውቅና ሊሰጥ አልቻለም ነበር። ከወርሃ ሚያዝያ ጅማሮን ያደረገው ግጭት እስከ ሐምሌ አጋማሽ አላበቃም ነበር። የቱትሲ ሽምቅ ተዋጊዎች የቀድሞ የእርስ በርስ ግጭት ቀስቃሾች ሀገሪቱን ዳግም ተቆጣጠሩ። ግጭቱ ባበቃበት ወቅት በግምት ከ800,000 በላይ ሩዋንዳውያን በግፍ የተገደሉ ሲሆን በጣም በቁጥር አነስተኛ የሆኑ የቱትሲ ተወላጅ ብቻ በህይወት መትረፍ ችለዋል። አስከትለውም በነበሩት ወራት ገዳዮቹን ወደ ፍርድ ሂደት ለማቅረብ አዳጋች ነበር። የተባበሩት መንግስታት ድርጅት ልዩ የፍርድ አሰጣጥ የሚያሳልጡ ፍርድ ቤቶችን በታንዛኒያ አቀረበ። የግጭቱ መሪ ተዋንያንን ለመፍረድ ቢያቋቁምም ነገር ግን የሁቱ ጎሳ አባላት ይብዛም ይነስም በጎረቤቶቻቸው፣ በወዳጆቻቸው እንዲሁም በቤተሰብ አባላቶቻቸው ጭምር ግፍን ፈጽመዋል። በግምት 120,000 ሩዋንዳውያን ያህል የፍርድ ሂደት በመጠባበቅ ላይ ነበሩ። ከነዚህም ከብዛትና የንጽህና ጉድለት የተነሳ የሚሞቱ እስረኞች ነበሩ። መንበረ ስልጣኑን የያዘው አዲሱ መንግስት የተከሰሰውን እያንዳንዱን ተከሳሽ በብሔራዊ ፍርድ ቤት ፍርድ ለመስጠት
100 ዓመታትን እንደሚፈጅ ገምቷል። ከዚህም የተነሳ ባለስልጣናቱ የተሻለ ነው ያሉትን እርምጃ ወሰዱ። የሀገሪቱን ኋላ መቃኘት። ሩዋንዳ ጋካካ የተሰኘ ባህላዊ የሆነ የግጭት አፈታት ስርዓት አላት። በጥሬ ትርጉሙ የሳር ላይ ፍትህ። ጋካካ ለረጅም ዘመናት የመንደር ውስጥ ግጭቶችን ለመፍታት ውሏል። በፍርድ ሂደቱ ከመንደሬው ምስክር ይቀርብና ያየውን ይናገራል። በዚህ መልኩ ፍርዱ ይሰጣል። ከዚህም ሁሉ ኋላ የተመደበው ዳኛ ነገሩን መርምሮ እንደ ማህበረሰቡ ሕግ ፍርድን ይፈርዳል። ወንጀለኞችን ወደ ፍትህ በማቅረብ ተስፋ የሩዋንዳ መንግስት የጋካካን ስርዓት ከመደበኛው ችሎት እኩል በፍጥነት ተቀበለ። ይህ የፍትህ ስርዓት በሙያ ልምድ ያላቸው አቃቢዎችንና ዳኞችን የያዘ አይደለም። እንዲሁም በቃል ከሚሰጥ ምስክርነት ባለፈ ማስረጃ አልነበረም። ሁሉም ክሶች ከአራት ምድብ ነበር የሚያርፉት። አንደኛ፣ የዘር ጭፍጨፋው መሪ ተዋናይ መሆንና ወሲባዊ ጥቃት፣ ሁለተኛ፣ በግድያ ላይ መሳተፍ፣ ሶስተኛ፣ የአካል ማጉደል እንዲሁም በአራተኝነት የቱትሲዎችን ንብረት ማውደም። ከላይ ከተጠቀሱት በመጀመሪያዎቹ ሁለቱ የተገኘ በፍትህ ስርዓቱ ችሎት የሚቀርብ ሲሆን በቀሩት የተከሰሰ ግን በቀጥታ ቅጣቱን ይቀበላል። ጥፋተኝነቱን ያመነ እንደሆን ቅጣቱ ይቀልለታል። ከ2002 ጀምሮ በሺዎች የሚቆጠሩ የጋካካ ችሎት በየሳምንቱ ይካሄዳል። ከመደበኛው ችሎት የፈጠነ አካሄድ ነበረው። ነገር ግን ሩዋንዳውያኑ የተደባለቀ ሐሳብ ነበራቸው። አንደኞቹ ጎረቤቶቻቸውን በአደባባይ መክሰስ ሲፈሩ፣ ሌላኞቹ ደግሞ ምስክር እንዳይሆኑ ይደረጉ ነበር። በተጨማሪም ፍርድ ቤቱ በቱትሲ ተጠቂዎች ላይ አተኩሮ በመስራቱ በቀድሞ የእርስ በርስ ግጭት ተጎጂ የነበሩትን ሁቶዎች የዘነጋ ነበር። በ2012 የፍርድ ሂደቱ ሲያበቃ 1.7 ሚሊዮን የሚሆኑ ግለሰቦች በጥቅሉ ፍርድ ተበይኖባቸዋል። የዚህ ፍርድ ሂደት ለብዙዎች ቤተሰቦቻቸውን በግፍ ላጡ ክብራቸውን አስመልሶላቸዋል። ለሌሎች ደግሞ የፍርድ ሂደቱ ጠባሳን አስታዋሽ የ10 ዓመታት ረጅም ጉዞ ነበር። የዚህ የሩዋንዳን አሰቃቂ ታሪክ ይበልጥ ለመረዳት ሌፍት ቱ ቴል መጽሐፍንና ሆቴል ሩዋንዳ የተሰኘ ፊልምን ግብዣዎቻችን ናቸው። ቀጣይ በሌሎች የቅኝት ዳሰሳ እስክንገናኝ ቸር ሰንብቱ።